ኖሚኒስ እንግዲህ ቀደም ሲል እርሶም ነግረውኛል ባለቤትነቱ የኢትዮጵያ ንግድ ባንክ ነው። እዚህ ጋር በኢትዮጵያ ንግድ ባንክ ባለቤትነት የተቋቋመ ይላል ደብዳቤያችሁ ላይ። ከዚያ ደግሞ አውትሶርስ ሶስተኛ ወገን ሆናችሁ ለኢትዮጵያ ንግድ ባንክ ጥበቃ ሰራተኛ ትቀጥራላችሁ። ወይም የኢትዮጵያ ንግድ ባንክ ፐርሶኔል ክፍል ካልሆነ እናንተ መልሶ በእናንተ በኩል አስቀጥሮ መልሶ ኮሚሽን የሚሰበስብ ተቋም እንዲህ አይነት የአሰራር ስርዓት አለ። ይሄ በጣም ህገወጥነት አይመስልም? ምን ማለት ነው? ኢትዮጵያ ንግድ ባንክ ሰራተኞች የሚቀጥርለት እዚህ ጋር አስቀምጦ ምን ማለት ነው? የኛ የሰው ኃይል አስተዳደር እንደማለት ነው። አዎ እንደገለጽከው ባለቤቶቹ ሁለት ድርጅቶች ናቸው። የተቋቋመው ደግሞ በንግድ ህጉ መሰረት ነው። የንግድ ህጉ ሁለት ድርጅቶች በንግድ ህጉ መሰረት ፒኤልሲ ማቋቋም ይችላሉ። አሁን የገለጽኩልህ ድርጅቶች ቦሌ ማተሚያና የኢትዮጵያ ንግድ ባንክ ማለት ነው። ይሄ ድርጅት ራሱን የቻለ ሌጋል ኢንቲቲ ነው። በራሱ ማኔጅመንት በራሱ ፋይናንስ የሚተዳደር ድርጅት ነው። ገባኝ። ግን ባለቤቱ ማን ነው? የት ነው ገንዘቡን የምታስገቡት? እሱ ነው። አሁን ምንድነው መሰሎት የኢኮኖሚ ሻጥር የሚባል አለ። ለምሳሌ እንዴት ልበሉት ባለቤቱ ነኝ ወደ ኋላ ላይ መልሼ እንደገና እናንተ ለኢትዮጵያ ንግድ ባንክ አንድ እህት ኩባንያ ናችሁ እንጂ ሶስተኛ ወገን ልትሆኑ ትችላላችሁ። የአሰሪና ሰራተኛ አገናኝ ኤጀንሲዎች የሚባሉት እስከ ስሙ ሶስተኛ ወገን ነው የሚባለው። እናንተ እኮ እህት ኩባንያ ናችሁ፣ ሶስተኛ ወገን አይደላችሁም ነው። ይሄ ማለት የኢኮኖሚ ሻጥር ነው ጥያቄው። መጀመሪያውኑ ኮመርሻል ኖሚኒስ ሲያቋቋሙት ድርጅቶቹ ለሼር ዲሊንግ ለጡረታ ክፍያ እነዚህ ነበር። አሁን እሱ ነው ብሎት አሁን ለምሳሌ የደሞዝ ክፍያ አገልግሎት መስጠት የዌስተርን ዩኒየን የካሳ ሌሎች እነዚህ ያስኬዳሉ። የኛውንም ባንኩ ማይሰራው ስለሆነ ሌሎች ዘርፎቹን ስራውን እንዳይሻማበት እዚያ ጋር መስጠት ይችላል። ባንኩ እዛ ጋር ፐርሶኔል ክፍልም አለው በራሱም የሚቀጥረው አለ። አለበለዚያ ደግሞ እንደ እህት ኩባንያ እሺ የባንኩን ሁሉንም ፕሮፌሽናል ሙያተኞቹን ጭምር ለምን በእናንተ በኩል ምናልባት ወደፊት የአውትሶርሲንግ ስራ በሀገራችንም እኛም አቅማችንን እያሳደግን ስንሄድ ኤችአርም አውትሶርስ ሊደረግ ይችላል። እዚህ ላይ ላብራራልህ የምፈልገው ነገር ምንድነው? አሁንም ቅድም አንተ እንደገለጽከው የኢትዮጵያ ንግድ ባንክ ኮር ቢዝነሱ ላይ ለማተኮር ይሄ ካምፓኒ ኮመርሻል ኖሚኒስ ትልቅ የአክሲዮን ድርሻ የባንኩ ቢኖርም ይሄንን የጥበቃና የነን ክለሪካል ወይም የጸሐፊ ያልሆኑና በከፊል ጸሐፊ የሆኑ የስራ መደቦችን ብቻ ሳይሆን ሌሎቹንም አውትሶርስ እያደረገ ሊያሰራ ይችላል ማለት ነው ወደፊት። ይሄ ማለት ኋላ ላይ ምናልባት ከኮሚሽን ጋር ተያይዞ ጥያቄ ሊኖር ስለሚችል ላነሳልህ እችላለሁ። በአብዛኛው ኮመርሻል ኖሚኒስ እንደገለጽከው በአብዛኛው ሼሩ የባንኩ ነው። ማኔጅድ የሆነ የአውትሶርሲንግ ስራ ነው ለባንኩ እየሰራ ያለው። ይሄ ማለት እንደተባለው ትልቅ ኮሚሽን አግኝቶ ባንኩን ትርፋማ ለማድረግ ምናምን የሚሰራ ድርጅት አይደለም። በርካታ የእናንተ እኮ በነገራችን ላይ